ሰላም እንዴት ናችሁልኝ? ሳንቾ ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ የወንዶች ጉዳይ የሚለውን ሁላችንም ፍርስ ጥብስ የምንልበትን የድሮ ትዝታችንን የአማርኛ ፊልማችንን ዛሬ እናስታውሳለን ማለት ነው። በጣም እንደምትዝናኑበት በዚህ ቪዲዮ እርግጠኛ ነኝ። ይህ ቪዲዮ ከተመቻችሁ አንድ፣ ካልተመቻችሁ ደግሞ ሁለት እያላችሁ ኮመንት ላይ አስቀምጡልኝ። ሁላችሁንም አመሰግናለሁ። በመጀመሪያ በ256,000 ሰብስክራይበር በላይ የነበረው ቻናሌ ተዘግቷል ማለት ነው። እንግዲህ በአዲስ ቻናል በአዲስ አቀራረብ ሰይጣንን ለማስከፋት ብቅ ብያለሁ። ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁኝ ወደ ቪዲዮ እንግባ። እየመጣ ነው። አደራደር ሰለሞን የት ሄደ? አይ መልዕክት እኮ ነው። እሺ መልዕክት ትነግሩልኛላችሁ? ግን እኮ ሊና አይደለችማ እንዴ? ኦኬ የጀመረ ነው። ኦኬ ፍቅሬ ወረት ብጤ ካልተገኘ ነው ይላል። አይቀጮ ሊባል ነው እዚህ ጋር አንተ እኮ ነው የምናገረው። አንተ ማለት እሺ፣ አረቀስ ማሽኔን አንተ አይደለ እንደምናገረው። አንተ ተውድሮ ዲኖቹን ከዚህ በፊት ስላየኋቸው ነው ተመልካቾቼ። አንተ አይደለ እዚህ ዘፈኑ መሪ? አዎ። የአክቲንግ በቃ ናቹራል የሆነ እንትኑ ነው ያመጡት። በቃ ትክክለኛ ያሁን አክቲንግ ፊልም ድሮ ቀረ። ጥሩ ነው። ይሄ እኮ ጥሩ ነው፣ በጣም ጥሩ ነው። ሌላም ጊዜ እንደ ስራ እየተዋችሁ አንዳንድ ዘፈን አውጡ። ጥሩ ነው። እንዴት ነበር ያልከው? አልገባኝም። ረባህ ግባ ውሻ ድሮስ አንተ ገባሃል። አንተ ደደብ አባት የገባበት ጉድጓድ ግባ ደነስ። የሙስላይ ፌንት በለስ ጀለስ ቀጩ። ኦኬ ሰርጋችን ላይ ደርሰናል። ሰርግ ሰበራ ላይ ደርሰናል። እዚህ ሁላችሁም ታውቁታላችሁ ይሄንን ብዬ አስባለሁ። ካልሆነ ወይ ባጥሩ ዝለሉ አጥሩ ሽቦ ከሌለው ነው ይገባለሁ። ሁልሽም ዘዊዲንግ ክራሸር የሚለውን ፊልም እንድታያዝ ባካንተ ወደዛ አቦ ሰለቸኛው። ካላያችሁ ቴንሲ ልንገራችሁ፣ ስፖይል ሳይሆን ልንገራችሁ። የአእምሮ ሚስት የበፊት ሚስቱ መጀመሪያ ፓርት ላይ ያለችው ሚስቱ እሷ አግብታ የእሷ ሰርግ ላይ እሷን ለመበቀል እየገቡ ነው እና ለአእምሮ ብቻ ነው የጥሪ ካርድ ያለው፣ ሌሎቹ የጥሪ ካርድ የላቸውም። ስለዚህ እንዴት አድርገው ሰርጉን ሰብሮ እንደሚገቡ ነው። እቴትዬ እንደምን አለሽ? ማነው ደረሳሽ? አብቹ ነው። አብቹ በስማ ደህና ነሽ ወይ? ነገር ረሳሁ እኮ የኔ ጌታ። ምን የሰርግ ነገራሽ? ምን የወንዶች ጉዳይ የሚኮራበት ምርጥ አባላቸው። ወይኔ ምነው እኔም እንደሱ በእናትህ ክራሽ የሚለውን ፊልም ባየሁት ነው። ክራሽ እኮ አይደለም ዘዊዲንግ ካሸር ነው። እንግሊዘኛ ትጠላለህ። ሰርግ ቤቱ ሳብሽ ደግሞ አንተ አሁን ከኔ የተሻለ እንግሊዘኛ ይችላል። አሁን ያጋው የሚገርመው ነው የምታካብዱት። ፊልም ባዩ ያሰኛል ያጋባውን
ጋሽዬ ጠጁ እንደምን ነው? ወሮ በላይ ነው የምታውቀኝ? አቡች ነኝ እኮ። ዱርዬ አንጨብላቃ ብላችሁ ደግሞ እዚህ መጣችሁ። ቤሽቲያ ዊዛውት ዲግኒቲ ዊዝ ኖት ዊዲንግቲ ስንት ልናገር ቤሽቲያ ስቱፒድ ለምን እንዴ እንደዚህ ምንድን ነው? ስንት እናወራ በዚህ ያንቺ ልጅ ነች እንዴ? ኧረ ፀሐይ ሸብ ነው ቸከስ ምናምን ጀለስ መረት የለም። እህቴ ልጅ ነህ? በጣም ረስቻታል። ታዲያስ እንደምን ነሽ? አይ የዛሬ ልጆች የወንድሜ እኮ ያጎናፍር ልጅ ነው። እስቲ ተዋወቁ። እንደው ዝም ብላችሁ እኮ ተጋብታችሁ ታርፉታላችሁ። እሱም አይቀርም። ተራለብኛለሽ ትረሻለሽ። ይቅርታ አንድ ነገር ላስቸግር። ምን ችግር አለ ታዲያ? አጃቢ ስለሆንኩ ፎቶ ታነሳለህ? ምንም ችግር የለም። 11ኛው ሰዓት የሚለው ፊልም አይተሽዋል? እዛ ላይ እንዳለው ካሜራማን ቀውጢ ነው ማረገው። ምን ጣጣ ነው? ኦኬ 11ኛው ሰዓት የወሎ ዲስ ሙቪ ማን ጥቅስ ምናምን በቃ ባልና ሚስት ነው። ሌላ ማለት የፈለከው ነገር አለ? አይ ይቅርታ መቤቴ። ይቅርታ አልኩኝ እኮ ነው። ይኸው ጀሞ አይሽ እንጂ ማትረቢ በጡቷ ፍን አድርገው ጀሞ እንዳለ ፓስ አደረገ ማለት ነው። ብቻቸውን ቀሩ። ብቻዬን አጨብጫቢ ሆኜ ልቅር እዚሁ ጠጁ ምንድን ነው ጉዱ? አንተ ደግሞ ማን ነው? ቴዲ እባላለሁ። በከተማ ውስጥ አለ የተባልኩኝ ሞኖ ባንድ ነኝ። ማንንም መጠየቅ ይችላል። ይህንን ስራ ቀብድ ስለተቀበልኩበት እንጂ ብዙ የሰርግ ስራዎች ትቼ ነው የመጣሁት። ከፈለግ ምን ምን እንዴ ሰርገኞቹ መች መጡ? ኦልሞስት 10 ሚሊሜትር ነው የቀራችሁ። 10 ሚሊሜትር እኛ እናቅር ነው። ትመጣታለህ። ቆይ እዚህ ድርሽ ትላታለህ። እዛም በዚህም ቢሆን መግባት ጠጆ ይላል ዘዋኔ ነው እንዴ? መንገድ ምን ከርፋፋ ትቆማለህ እንዴ? አገባብ እንደዚህ ነው። አየሻ ከርፋፋ ምን ይመስላል? በእግዚአብሔር ይኸውልሽ ካገኘሻቸው ሰላም በይል። መንገድ አሳልፈኝ ያ ዛሬት እያደረጋችሁ ኮሜንት እያደረጋችሁ ባይዘወይ ማለት ነው። የእውነት ነው ድግሱ ምናምን ነገር ማለት ነው። የሆነ ኢንተርቪው ላይ ቀርቦ ተናግሯል። ሙሉ ድግሱ ምናምን ስጋው ምናምን እውነተኛ ነገር ነው የተዘጋጀው። በጣም ጸዴ ብር ነው ያወጡበት ምናምን ይገባዋል። ለስጎ ይቅርታ እንደ አቶ አምሮ ደሳለኝ ደጅ መኪናው መንገድ ስለዘጋ መተው ያስተካክሉልን። አቶ አምሮ ደሳለኝ ከይቅርታ ጋር ታርጋ ቁጥሩ 0911204757 ነው። አቶ አምሮ እየተሰራለ እኔ ማለት ነው ሰርግ ቤት ሁላችንም በቃ እኔ ሰርግ ቤት ስሄድ መኪና መንገድ ዘግቷል ከተባለ አምሮ እቺ ሲነች ትዝ የምትለኝ እናንተስ? ዛትስ ማይ ሽት እና ዛሬ በቃ ጉድ ነው የምናፈለው። እሺ አም ሶሪ አውቃለሁ። እኔ ስራ የሚን ማብሸቅ አይደል እንዴ? ደም እንዴ
Okay. It's nice, huh? It's good, huh? It's cool. Yes, it's amazing. Okay. Very much talented. ትማንተ ምንድን ነው? ምን ከመፍጠር ነው? አቦና ቅልጥሜና አጫውቷታል። በጣም ጎዳ አይደለ? አላላስ ሳይፈስ አይቀርም ጠጁ። በቃ እንኪ ይሄን ለቅልጥምሽ አሪፍ ነው። ይሄን ጠጣ በቃ አቦ። አንድ በቃ እዚህ ለቅልጥም መጠጣ አሪፍ ነው። ጠጭበት በቃ እሺ። አብሽር ያበሳጨና የተበሳጨው ያስደስተው አንተ ሄድና መናት ያስደስተው። ቴንክ ዩ ጠጁ። አንቺ ግን ቴንክ ገጠም ነው ጀለሲ ገጠም አይቺ ሲኒያ ሰርጉ ሲንጨርሰናል። የሚገርም የሰርግ ሲኖች ነበሩ። እስከዛሬ ካዩዋቸው የሰርግ ሲኖች ውስጥ አንደኛ የሚባለው የወንዶች ጉዳይ ነው። ይሄ ማንም ሰው ሊከራከረኝ አይችልም። እሱ እንቀጥል። አስር ያቺ ለቅቅል የተባለችው 5 ብር ጨምሬ መረቅ ጠጥቼበታለሁ። እንደውም 5 ብር አንተ ዛሬ ቅቅል ስንት ገብቷል? ስንት ገብቷል? 10 ብር ምራቂ ሲሉ ምርቃት እዛለኝ እየታለማን መርቆ አሎሃ የዶሮዋን የመሰል ሴት ይስጥ ጠጇ የቤተ መንግስትን የሚያስንቅ ሴት ያጋጥም በሰፈሩ አለች የተባሉ ኮማል ሴት ይስጥ ብያ ያስፈልጋል። በቃ ጭብጨባ ያስፈልጋል። ቤት በር ላይ ማንጠፋ ሴት ያጋጥም ዲቪዲ ቪሲዲ ሮማንቲክ ኮሜዲ ምናምን የምትወድ ይስጥ። አሜን ማህፀኗ እንደ ጎበዝ በረኛ ተወርውሮ ጂሰስ ገንዘብ ለማስወረጃ ማጠይቋን ያጋጥም። ሁሉም በሚያውቁት ልክ ነው እየመረቁት ያሉትና ምን አይነት ፍሬንድሺፕ እንዳላችሁ ብቻ በጣም አሁንም ድረስ ለአንዳንድ ሽምግልናዎች ላይ በዚህ እንትን ቪዲዮ ይሰራል። በዚህ ቲክቶክ ቪዲዮዎች ላይ ታይታችሁ ሊሆን ይችላል። ቀጮ የትወጣ የትገባ ማትችለው ሞባይልን አጥፋ እያለች የማትጨቃጨቀው እንደ ሙጫ የማትጣበቀውን ይስጥ ያራዳል ገባ በወጣ ቁጥር በላይ የምታጎርሷን ስፖን ፊሊንግ ምግብ ያጋጥም come on everybody no hunger no thirst full appetite መድኃኔ ዓለም እንደሮጥ ሚስት አጥርቆ ያስቀርልኝ። አልሰሙ ምድረ ቦዘኔ አደገኛ ቦዘኔ ቅጥር የምሰቃይ ጫቻለኝ ቤት ቡና ቤት ነው፣ መስሪያ ቤት ነው። የዛሬው ቪዲዮ እንግዲህ ይሄን ይመስል ነበረ። አይ ሆፕ የወደዳችሁት ይመስለኛል። በቀጣይ ቪዲዮ እስከምንገናኝ ሳንቾ ፒስ አውት። የተረሳ ነገር ፓርቱ እንዲሰራላችሁ ከፈለጋችሁ ኮመንት ላይ ኮመንት አድርጉልኝ። ሁላችሁም ላይክ፣ ሰብስክራይብ፣ ፎሎ ማድረግ እንዳትረሱ። ሳንቾ አውት።